አምቃማት ምን ችግር አለ? አይጎዳም እኮ ይላል። መጥፎ ወደ መጥፎ እንድትሄድ ነው የሚያደርግ። ያቺን የምትጠጣውን አንድ ኩባያ አንድ መልካ ትንሻቺ ፉት ብትላት ምን ትላል? ችግር የለውም ይላል። እሱም ወደ ራሱ ጥሪ ያደርግ። የሚንቦቆቦቀውን ማንቦቅበቅ ይሄ ምን ችግር አለ? መልክ ያመጣል፣ ውበት ያመጣል፣ ለሴቶች ውበት ያመጣል፣ ለወንዶች ለነጋዴዎች ለሀብታሞች ውበት ያመጣል። ሀብታሞች በብራቸው ቆሻሻ ቁጭ ብለው ተደብቀው የሆነ ቦታ ገብተው ሌላ ቦታ አላቸው፣ የቂማ ቦታ አላቸው። ሀታ ባለስልጣኖች ራሳቸው ተደብቀው የሚቀሙበት ይሄን ያንቦቆቦቀው በዚህ ምርቃና ነው እንትን የሚያረጉት። አላህ አዘነላቸው። ስለዚህ በዚህ ላይ መስኡልያነት ተጠያቂነቱ ሁላችንም ጋር ባለስልጣኖችም ጋር አለ፣ ንጉሱም ጋር አለ፣ ዓሊሞችም ጋር አለ፣ ዳኢዎችም ጋር አለ፣ ሐፊዞችም ጋር አለ፣ ወላጆችም ጋር አለ። ወላጆች በልጆቻቸው፣ ንጉሱ በሀገሩ፣ ዓሊሞች ዳኢዎች በህዝቦቻቸው ማስጠንቀቅና ማስተማር መተሻሸቱና እዛ መዋለቁን ትተውት ማስጠንቀቅ። ጫት የሚቀመሰው ችግር የለውም ላ ከዚህ የበለጠ ችግር አለ? ጫት እኮ የሚያመጣው አንደኛ ደረር በሰውነታችን ላይ የሚያመጣው ደረር ተቆጥሮ አያልቅ። የአይምሮን ማዛባት አቅልን መንካቱ ጫት፣ ጥርስህን ማበላሸት ጫት፣ ጊዜህን ወቅትህን መያዝ ጫት፣ ገንዘብህን ማክሰር ጫት፣ ከምስትህ ማጣላት ጫት፣ ከምስትህ ማጣላት። እንዲህ ከሆነ ይላሉ ዑለማዎች ጫትን ሽጦ ገንዘብ መብላት ሐራም። ልክ ነቢያችን አለይሂ ሰላም በኒ እስራኤሎችን ሞራ አቅልጦ እንዲህ ሞራ ሐራም አደረገባቸው። ከዛ ሞራ ምን አደረጉ ይላል? ሲስተም አደረጉ። ነቢያችን አቀለጡና ሞራን ገበያ አዋሉት፣ ሽጠውት ፈአከሉ ሰመነሁ ሲስተም ራሱ አትብሉ ተብሎ አቀለጡና ጫትም ባትቅመው ከሸትከው ሐራም። ለምን ሼሆቻችን ያንተ ሼህ ከረሱል አይበልጥ? ዑለማዎቻችን ያንተ ዑለማ ከረሱል አይበልጥ? ይምጣና እነግረዋለን ስለ ጫት። የሞቱት አላህ ይርሐማቸው። ያለው ጫት ቃሚና ወደ ጫት የሚጠራ ሼህ ካለ አምጣ። የለም በቁርአን ላይ የለም በሐዲስ። قال النبي صلى الله عليه وسلم كل مسكر حرام كل مسكر حرام في حديث عائشة رضي الله تعالى عنها. ስለዚህ كل مسكر خمر كل مسكر خمر ይህ ሐዲስ ጥቅልል አስካሪ የሆነ መጠጥ ነው ብሏል። ጫትም በለው ጫት ብቻ እንኳን እንደ ካሮት በአረቦች ዘንድ ነው እንደ ካሮት የሚበላ ለምርቃና ምናምን ብሎ ይበል። ሌላው በአጠቃላይ አቅልህን የሚያነቃቃ ነገር ሁላ መተው ተው። ጫት የሚቀሙ ሰዎች ይላል አረ ገፍላ አለን አረ ምናምን አረ ምን ይሼ ነው አምጣ የለም እንደ ጫት ምን ይሼ ነው ዛሬ እንሂዳ ጫት እንቃም ቡና ምናምን። ወጣቱ ተኮላሽቶ ቀርቷል። ሳያገባ እድሜውን ይጨርሳል። ለምን? ጫት የቃመ የደነዘዘ ነው፣ የፈዘዘ ነው፣ የቀዘነ እንትን ያለ ነው። እዚህ ላይ ደንዝዞ ነው የወደቀ ያለው። አንዳንዱ ደግሞ የሚገርመው ነገር ጫት ሲነካ የሰውነቱ ፀጉር በሙሉ እንደ ጃርቲ ይቆማል። ለምን? ليش يكون هكذا? أليس حرام አይደለም እንዴ? ለራስ የምትጠላው ነው እንደማትጠላ ወይስ ዘመዶች ጫት ከቃሙ ለዘመዶች ጠበቃ ከሆነ ቁርአን ሐዲስ ነው ፊት ለፊት ቁጭ ብለን እንከራከር። ዳኛችን አለ፣ ቁርአን ዳኛችን አለ። إنما الخمر والميسر ብሎ አላህ በቁርአን ያለን እንከራከራለን። በቁርአን እንከራከራለን፣ በረሱል ሱና እንከራከራለን። في أقوال العلماء ባስቀመጡት ስለ አስካሪ ሐሰን አልበስሪ ረሂመሁላህ ምን ይላል? የሚገርመው ነገር ይላል ኸምር የሰው ልጅ አላህ የተስተካከለን አቅል ሰጥቶት ይላል። አቅልን ከዚህ ጠብቀ ተብሎ ግን አቅሉን ያሲታል። ሰላሙን አቅል አላህ የሰጠውን ሰላም አቅልን በሚቀይር በሆነ ነገር ይህን ሰላም አቅሉን ያሲታል። ይገርማል ይላል ሐሰን አልበስሪ ረሂመሁላህ። ስለዚህ አስካሪ የሆኑ ነገሮችን እነዚህ ቀቢህ ቆሻሻ የሆኑ ነገሮችን ማስወገድ አስካሪ የሆነ ወይም አስካሪ የሚጠቀሙ ሰዎች ይላል እንደ እንስሳ ናቸው ላይ እንስሳዎችማ ባሉበት የተከበሩ ናቸው ይላል። በርሁም አዳል ከዚህ የበለጠ እኮ የጠመመ ነው አስካሪና እነዚህ አቅል ቀያሪ የሆኑ ነገሮች ነው። ለምን ጥሩና መጥፎን አይለይም ከሰከረ በኋላ ሐራምና ሐላልን አይለይም ከሰከረ በኋላ
መጥፎና ጥሩን የሚጎዳውና የሚጠቅመውን አያውቅም። እንስሶች ግን ያውቃሉ። የሚበላትን ሲመጣ ትሸሻለች፣ የሚያጠቃት ሲመጣ ትሸሻለች። እንስሶችን ይበረግጋሉ፣ ድምፅ ሲሰሙ ይበረግጋሉ፣ ይሸሻሉ። ስለዚህማ ከዚህ የባሰ ነው ይላሉ ዑለማዎች። ስለዚህ ጃብር ብን አብድላህ ረዲየላሁ ተዓላ አንሁ ምን ይላል? ነቢያችን ዓለይሂ ሰላቱ ወሰላም ብለዋል፣ ኩሉ ሙስኪሪን ሐራም ኢነላህ ዐዘ ወጀለ አህደ ሊመን የሽረቡል ሙስኪረ አን ዩስቂየሁ ሚን ጢነቲል ኸባል። ልብ በሉ ነቢያችን ዓለይሂ ሰላቱ ወሰላም ኸምር ለሚጠጡ ሰዎች አላህ ቃል ኪዳን ገብቶላቸዋል። ጢነቱል ኸባል የሚባል ሊያጠጣቸው። ይህን ሲሉ ሰሃቦች ቃሉ ወማ ጢነቱል ኸባል ያ ረሱለላህ፣ ምንድነው ጢነቱል ኸባል ብሎ ሲሏቸው ቃል አረቁ አህሊናር አው ዑሳረቱ አህሊናር ረዋሁ ሙስሊም። የጀሃነም ሰዎች የጀሃነም ሰዎች እሳቱ ሲያንተከትካቸው ከሰውነታቸው ተጨምቆ የሚወጣውን ዕሽ ለኸምር ጠጪ አላህ ሊያጠጣው ቃል ኪዳን ገብቷል ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ማዛ ተቆሉ። ዛሬ ሲአለም ባንክ ስትሻገሩ ያለው ፈሳድ ታውቃላችሁ። ማታ ማታ ስልጤ ሰፈርን ዞር ብላችሁ ሲታዩ እስቲ እሁድ ቀን ዙሩና ቀኙት እስቲ እስላምን ለመገንዘብና እስላምን ለማወቅ የእስላም ልጆች የት እንዳሉ ለማየት እስቲ ወጣይ ጫተራ ሂድና አይ በየአደባባዩ ያለው ኸልቅ ወጣ ሳምንቱን ድረስ የሰራበትን ስራ እናቱ ራቆታ ነው እዛ፣ አባቱ ራቆቱ ነው እዛ፣ ሚስቱ የምትበላ የምትጠጣ የለም፣ ልጆች ራቆታቸው ነው፣ ማስተምርበት የለም። ልጆች ጋጥ ወጥ ሆነው መንደር ላይ ለሌላ ልጆች መርዝ ይሆናል። የሱ መርዝ ማለት ነው። ልብ በሉ ለጫቱ ሊቅም አላጣም፣ ሊያቅም አላጣም። ሲጋራውን ለመውሰድ ወጣቱ ዛሬ ሲጀምረው ላሉ ዑለማዎች ጫቱን በቀላሉ ይጀምራል። ሲጋራውን ሳብ ሳብ ያደርጋል። ሲጋራ እኮ ሐራም፣ ሲጋራ ማጭሱ ሐራም ነው፣ ገንዘቡ ሐራም ነው፣ እንደ ጫት ማለት ነው። ኸምር ሐራም ነው። በኸምር ነቢያችን ዓለይሂ ሰላም 5 ሰዎች የተረገሙ ናቸው ያሉት። አንደኛ የሚጨምቀው፣ ሁለተኛ የሚያስጨምቀው፣ ሶስተኛ የሚጠጣው የሚያጠጣው፣ አራተኛ የሚቀዳው የሚያስቀዳው ወይም የሚሸከመው የሚያሸክመው። እነዚህ ሰዎች የተረገሙ ናቸው ይላሉ ነቢያችን ዓለይሂ ሰላም። ገንዘቡ ሐራም ነው። ማቅረብ ገዝተህ ማምጣት፣ አንተ ጤናማ የሆነ ሰው ውስኪ ገዝተህ አምጣ ቢልህ አትግዛ፣ አትሂድ። ለመጥፎ ነገር መተባበር ሐራም። ወላ ተዓወኑ ዐለል ኢስሚ ወል ዑድዋን። أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم.